ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁልኝ ወይ? ሰላማችሁ በያላችሁበት ይብዛልኝ። የምታበረታቱኝ፣ ላይክ የምታረጉኝ፣ የምታዳምጡኝ፣ አስተያየታችሁ የምትሰጡኝ ሰዎች በአጠቃላይ በጣም አመሰግናለሁ። ብዙ ጊዜ ኮሜንት ማንበብ እወዳለሁ። ስለምትሰጡኝ አስተያየት አመሰግናለሁ ሁላችሁንም። ዛሬም ከመሸ መጥቻለሁ። በሀይሚዬና በብሩኬ ጉዳይ ነው መጀመሪያ የማወራው። ዛሬ እኔ ጦሽን ያደረጉኝ መቼስ እንደኔ ሁላችሁም ስቃችኋል ብዬ ነው የማስበው። በጣም ነው የሳኩት። በጣም ልጆች የራሳቸው ምንድን ነው ብለው ግራ እስከሚገባቸው ድረስ ደስ የሚል የሚያስቅ የሚያዝናና ነገር ነው ይዘውልን የመጡት። ይኸው ትንሽ ሀይሚዬ ስትደነግጥ በጣም ነው ያሳዘነችኝ። በመደንገጡ አዘንኩኝ እንጂ በጣም ስላሳዘነችኝ በጣም ነው የደነገጠችው ልጁን ስታዩ። ግን እኔ በጣም ነው ያሳቁኝ። በጣም እንደውን ቀን ስራ ቦታ ሆኜ ያው በረፍት ሰዓቴ የተለያየ ነገሮች እያየው እንደውም ትንሽ አንዳንድ ነገሮች አሳዝነው የነበረ ወደኋላ አውረዋለሁ። ግን እነሱ አሁን ማታ ላይ ወደ ቤቴ ስገባ ስመለከት በጣም ነው ያዝናኑኝ። በእውነት በጣም ነው የሳቁት። በቃ ልጁ ደንበኛ አክተር ነው መሰለኝ፣ ጓደኛቸው ነው መሰለኝ። ስሙን ሲጠሩት ያው ሁለቱም ልክ ሲከሰት ስሙን ጠርተውታል። ሀይሚዬም ታውቀዋለች እንግዲህ የመጣው ልጅ። ግን ባሳዩን ነገር አዝናንተውናል። በቃ ዛሬ ልክ የከፋንን ጊዜ ሲኮራረፉ፣ ሲጣሉ፣ አንዳንድ ነገሮች በመሀሎቻቸው ሲከሰት አዝነን ወይኔ ዛሬስ እንደው ደግሞ ምን ሊያመጡ ነው ስንል ዛሬ በጣም የሚያዝናና ነገር አሳይተውናል። በጣም ስቀናል። እኔ በጣም ነው የሳኩት። እናንተም እንደዛው ነው የሚመስለኝ የምታዳምጡኝ ሰዎች፣ በአጠቃላይ ያያችኋቸው ሰዎች። ያው ኮሜንቱንም ከስራ እያነበብኩ ነበረ። እዛ ጋር አስተያየት አልሰጠውም፣ በብዛት አልሰጥም። በፊት ነበር ቪዲዮ ስሰራ፣ አሁን መስራት ስጀምር አንዳንዴ አልሰጥም አይና አንዴ እኔ በጣም ስለምወዳቸው 2-3 ደጋግሜ ነው ማየው ቪዲዮቸውን፣ በጣም ስለምወዳቸው እና ሁሉም እንደሳቀ ሁሉም እንደተደሰተ። ዛሬ ደግሞ ያሳዩን ነገር ሁሉንም እንዳዝናና ነው እዛ ጋር ያየሁት። ወይ ሀይሚዬ እንዴት ነው የሮጠችው! መጨረሻ ላይ ሲመጣባትማ እንዴት ነው የደነገጠችው! በጣም ነው ልጁ ራሱ ደነገጠ በእሷ መደንገጥና። ብሩኬ በስመ አብ ዛሬ ዘህ የመጣኸው በቃ ሀይሚ በደንብ በእኛ ተዘጋጅታልን ነው የምትመጣው ካሁን በኋላ ብዬ አስባለሁ። እንደዚህን አይነት ነገሮችን እያሰባችሁ አንዳንዴ ፕራንኩን በቃ አሁን እንደ ፕራንክ አድርጎ ነው አይደል ያቀረበው። ዛሬ ደስ ይላል። እኛ ፕራንክ አትደራረጉ አይደለም። 1 ቀን ሲያድር 2 ቀን ሲያድር 3 ቀን ሲያድር የሚደረግ ፕራንክ መጀመሪያ የጀመረችው ሀይሚዬ እኔ ቆንጆ ነበረች። እሱን ነገር አቁሙ ነው ያልነው። በቃ ፕራንክም ይደራረጉ። መቼስ ሁል ጊዜ የሚሰሩት ነገር አይዲያ ላይ መጣላቸው ይችላል። ያው የተለያየ ነገር እንደዚህ እንዳሁኑ ቢደራረጉ ጥሩ ነው። አይዋል ነው ያልነው ሁላችንም። ዛሬ በሰሩት ነገር በጣም ስቅ ያለሁ በጣም ነው የሳኩት። በጣም ነው የተዝናናሁት። ግን መጀመሪያ ላይ መግቢያ ላይ ብሩኬ ያው እንግዲህ ወይ ሰርፕራይዝ ሊያረጋት ነው ወይ አልተሳካለትም። ምክንያቱም እንደዚህ አይነት ነገሮች አሁን ብዙ ጊዜ ብታገኟቸውን በስልክ እንደዚህ አይነት ነገሮችን ወይ ሰርፕራይዝ ሊያደርጉ ይችላሉ ወይ ደግሞ አልተሳካም ይሆናል እንዳለው አላቅም። ግን እኔም ደግሞ አልጓጓም። የሰው ህይወት ውስጥ ገብቶ እንደዚህ አይነት ነገርን መጠየቅ አስፈላጊ አይደለም። ለሷም ላይ ነግራት ይችላል እንኳን ለኛ። እንደው ምናልባት አጠገቡ ዙሪያ ያሉት እንደዛ ጉዳዩን አብረው የሚያስፈጽሙ ሰዎች ካልሆኑ በስተቀር የሚያውቁት ወይ ሰርፕራይዝ ሊያደርጋት ነው ወይ እንዳለው ደግሞ ያልተሳካ ነገር ይኖራል። ግን እኔ አብረው ቢሄዱ ደስ ይለኛል። ደግሞ ካልተሳካለትም በሚቀጥለው ዙር ሊሳካ ይችላል። ለአሁኑ አልሆነለት ይሆናል። ግን በሰላም ሄዶ በሰላም እንዲመጣ ጸሎቴ ነው። ያው ይገናኛሉ። ምክንያቱም እንደበፊቱ እንደተናገረው እዛው ኖራለሁ የሚለውን ሐሳብ ያው ሁላችንም ተረባርበን አስጥለነዋል እሱን ሐሳብ። እናቱም ሀይሚም ኦዲየንሱም ሁላችን በየአቅጣጫው እሱን ባገኘንበት መንገድ እንግዲህ የተለያየ ነገሮች አድርገን መክረናል። የተለያየ ሐሳቦች ሰጥተናል እና እግዚአብሔር ይስጠው። እሱም ያው ያን ሐሳብ ትቷል። ያው የሚሰማ ልጅ ነው፣ ሁልጊዜ ሰዎችን የሚያከብር ልጅ ነው። ግን ሄዶ ይመጣል። ሄዶ መምጣቱ ደስ ይላል። ከበፊቱ ያሁኑ ሄዶ ይምጣ። እሱ አሁን የዛሬውን ቪዲዮ ስታይ ያው ታውቃለች እንግዲህ ያው ታዝናለች። ለጊዜው ከለመዱት ሰው ከሚወዱት ሰው መለያየት በጣም ከባድ ነው። እኔ አልችልም እንደዛን አይነት ነገሮች በጣም ነው የሚከብደው ስለማውቀው በራሴ ማለት ነው። እኛ ገና
ትዝ ይለኛል ከባለቤቴ ጋር እዚህ ሀገር እንደመጣን የመጀመሪያ ጊዜ በቃ አዲስ ነው። በእርግጥ እኔ ቤተሰቦችም እዚህም አሉ፣ ግን በቃ እንዲህ አብረን ዋለ ትንሽ ጊዜ ሀገሩን እስከምንለምድ በየጊዜው አብረን ነበር የምንውለው። ትንሽ ናቸው ልጆቻችን ከልጆቻችን ጋር እና ልክ ስራ ሲጀምር እሱ ውሎ እስከሚመጣ ድረስ በጣም ነው የጨነቀኝ። ምክንያቱም እንደመጣን ሲስተም ውስጥ እስከምንገባ አንዳንድ ነገሮችን እስከምናስተካክል ድረስ በጣም ተላምደናል። ፕሮሰስም እዚህ ተሳክቶልን እስከምንመጣ ድረስ ሌላ የሆነ ሀገር ነበር እና ብዙ ጊዜ ተለያይተን አናውቅም እና ልክ መጀመሪያ ቀን ስራ ሄዶ ሲመጣ ጨነቀኝ እስከሚመጣ ሰዓት ድረስ። ያንን ሳምንት በግድን የለመድኩት በቃ በርበሩን እያየው በኋላ ያው እየተለመደ ይመጣል። መጀመሪያ አካባቢ ሁሉ ነገር ይከብዳል። ያው እግዚአብሔር በሰላም ወስዶ በሰላም መልሰው። እንደዛ የሚሆንም ከሆነ ሰርፕራይዝም ሊያደርጋት ይችላል፣ አናውቅም። እኛ ጋር ይሆናል እንደዛ ያወራው። ግን ቀን ላይ አንዳንድ ነገሮች አይተን ያው የነ ሀይሚ ደጋፊዎችና ደግሞ የነ ሩታ ደጋፊዎች መካከል የተፈጠረ ግጭት አለ መሰለኝ። ያው እኔ ትንሽም ትላንትና ደክሞ ነበር ከስራ የመጣሁት። ወደ ማታ ትንሽ አስተያየት ሰጥቼ ነበረ። እኔ ሁለቱንም እዛ ባለበ ጋር ያሉትን ልጆች በአጠቃላይ አደንቃቸዋለሁ፣ ወዳቸዋለሁ፣ ክብር አለኝ ለሁሉ። ምክንያቱም ጊዜያቸውን ሰጥተው ለእነዚህ ልጆች ፍቅር ይሰጣሉ። በተለያየ አቅጣጫ ልጆቹን የሚወዱበት አንግልና የሚሰጧቸው ፍቅር ያስደንቀኛል። ያ አይደለም እኔ አሁን እነሱ እንደሚሉት ልጆቹን እንደሚሉት ከሆነ እዚህ ጋር የሚያጠፉት ልጆቹ ናቸው። ፕራንክም እየተሰራሩ የተለያየ ጥፋት የሚሰሩ ያው ዩቱብ የሚሰራው ልጅ ነው። ሁላችንም እናቶች አለን። እኔ በእውነት ዛሬ እንደውም ትንሽ ዩቱብ ላይ በትንሹ ሰምቼ ነበር ብሩክ ገብቶ ሲያናግር እና እንባዬ ነው የወረደው። እናቱን ምን ያህል እንደሚወድ ይሄ ልጅ በሚዲያ ወጥቶ ተናግሯል። ለእናቴ ወንድም ሴትም ሆና ነው እናቴ ያሳደገችኝ። አባቴን አላውቀውም፣ በሕፃንነቴ ነው የሞተው እና እናቱና ለእናቱ የተለየ ፍቅር። ለዚህ ነው እንደው ማከብረው በቃ በጣም። ምክንያቱም እኔም ወንድ ልጆች አሉኝ ትንንሾች እና ለእናቴ የተለየ ፍቅር አለኝ እያለ ለእናቱ ያለውን ፍቅር ምኖረው እንደውም ለእሷ ነው። በቃ ለእሷ ሁልጊዜ ሲጠይቅ እናቱን ነው በንግግሮች ውስጥ ጣልቃ የሚያስገባው። ምን ያህል ፍቅር እንዳለው ተረድተናል። በዛ ነው እንደውም እንትን የምለው እና በዛ የተነሳ ራሱ በጣም ለሴት ልጅ ያለው ክብር እና ተናዶ ነው እንግዲህ የጻፈው ነገር አለ። ያው እንዳየሁት ከሆነ ዩቱብ ላይ ሲዘዋወር እንዳየሁት ከሆነ እሱ የጻፈው ነገር አለ። ብሩክ አንጀቱ እርር ስላለ በእናቱ ስለመጡበት ነው ያንን ቃል የጻፈው። ደግሞ ያንንም ለጻፈው ነገር ወጥቶ ይቅርታ ጠየቀ እና ማስረጃ የሰጡ ሰዎች ናቸው። ከሌ ብለው ማስረጃ ስለሰጡኝ ነው አንቺ ከሌለሽበት ይቅርታ ብሎ በአደባባይ ይቅርታ ጠይቋል። ቢሆንም ያናድዳል። እናቱን ወንድምየው ያለው እኔ እኮ ያሉት ነገር የተናገሩት ቃላት የእሱም ወንድም የተናገረው ቃላት ትክክል ነው ብዬ አይደለም። መጀመሪያ ግን ልጆቹ ካጠፉ አሁን ግሩፖቹን ካጠፉ ግሩፕ እርስ በርስ መነጋገር ነው። ለምን እንዲህ ታደርጋላችሁ ወይ እንዲህ ካደርጋችሁ እኛም እንደዚህ ነው ብሎ ተነጋግረው ነገሮችን መፍታት ሲገባ እንደግፋለን ብላችሁ አብራችሁ በፍቅር ተባብራችሁ የተነሳችሁ ልጆች እናት አለን። ሁላችንም እናት አለን። እኔም እናቴን ሲነካብኝ ማንም አልወድም። እናት ስትሰደብ የማናቸው እናንተም እናት እንድትሰደብ አልፈልግም። እኔ የማንም ሰው እናት ሆኜ እያየሁት ነው። እናት ለፍታ ጥራ ግራ ነው ልጅን እዚህ የምታደርሰው እና የእናትን ፎቶ መዘቅዘቅ ምን አመጣው እዚህ ውስጥ? ፎቶ በአጠቃላይ ልጆቹንም ቢሆን ፎቶ መዘቅዘቅ እናጠፋው። ላጠፋው ጥፋት ወታችሁ አስተያየት ስጡ። ብሩክ በዚህ አጥፍታል። ብሩክ ማለት ደግሞ በጣም የሚሰማ ልጅ ነው። በጣም በስልክም ስታናግሩት ምን ስትሉት በጣም የሚያዳምጥ የሚሰማ ልጅ፣ እሺ ብሎ የሚታዘዝ ልጅ። በቃ ለምን እንደውም በጣም የምትቀርቡት ልጆች አላችሁ። ለምንድን ነው ማታናግሩት? በቴክስትም ይሄ ነገር ትክክል አይደለም ብላችሁ እናንተም ደግሞ እርስ በርሳችሁ የምትደግፉ ልጆች ብትነጋገሩ ጥሩ ነው። ይህን ሁሉ ነገር ማድረግ አያስፈልግም። የማንም እናት የእናንተም እናት እንድትሰደብ አልፈልግም። እሱ ከዚህ በፊት ተናግሯል። በእናቴ አትምጡብኝ፣ እኔ እንደፈለጋችሁ አድርጉኝ ስላለ መሰለኝ ዛሬ ወጥቶ አትሰሙም ወይ የሚል አይነት መልእክት ነው። አንድ ነገር ተናግሯል፣ ግን ያ መልእክት ነግሬያችሁ ነበር ለምንድን ነው ማሰሙኝ ለማለት ያህል ነው እንጂ እሱ ለኦዲየንሶቹ የተለየ ክብር አለው። እኔ ሳየው ብዙ ጊዜ ስሰማው ብዙ ትልቅ ክብር አለው። ስለዚህ ሁላችሁም ተስማምታችሁ ይሄን ነገር እንደገና ተታርቃችሁ ይሄን ነገር ብታስተካክሉ ውድ እህቶቼ በጣም ደስ ይለኛል። የሁለቱም በኩል ደጋፊ የሆናችሁ እህቶቼ በጣም ነው የምወዳችሁ። ነገሮችን አስተካክሉ። እናትን አትስደቡ። እናትም ሆነን አይተናል። እኛም እናቶች አሉ። እኔ ልጆቼ እንኳን ትንሽ እንቅፋት ሲመታኝ እንዴት እንደሚሆን ያውም ትንንሽ ሆነ። ስለዚህ ይሄን ነገር አስተካክሉ ብዬ
ትንሽ ሀሳብ እሰጣለሁ። ዛሬ ተደስቻለሁ። ለዛሬም በትንሹ ይህንን እላለሁ። ሰላም ሁኑልኝ።